እንደ ድሬዳዋ ዘግናኝ ስድብ የሚሳደብ ኢትዮጵያ ላይ ተፈጥሮ አይታወቅም። ሐረርና ድሬዳዋ በዚህ ትታወቃለች። ኖርማል ነው እናትን መስደብ፣ ልጆችን መስደብ፣ አባትን መስደብ፣ ቤተሰብ መስደብ ለድሬዳዋ ማንነት ኖርማል። እቺን ምስኪን ምንም ያላረገች ልጅ የሆነች ነገር በቀልድ ተነጋገሩ ተብሎ ሺህ ጊዜ በየቤቱ ገብታ ይቅርታ የጠየቀች ልጅ አሳደዳችኋት። እኔማ ማን ስለሆንኩ ጌታችሁ ስለሆንኩ ነው። አይ ነው ጌታችሁ ነኝ። እኔ አሁን አልመላለስም ወደዛ ገብቼ ልመላለስ አይደል። እውነቱን ልነግርሽ ፈልጌ እውነቱን አንቺም እግዚአብሔር ይመስገን ስድቡ ተሻሽሎ ሪሚክስ ተደርጎ መጥቶ እንጂ ነው ምን ብለሽ ትሳደቢ እንደነበር ምን ቲ እንደነበረ ሰውን ሁላ ትጠይ እንደነበረ እናቅ ነበረ። ስለዚህ በጣም 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 ከድሬዳዋ ብሶ እናንተም የሰው እንዲህ ልታረጉ ስድባችሁን እናውቀዋለን። የሚዘገንን ማንነት አላችሁ እና ከእናንተ ብሶ ይቺን ልጅ ስታሳቁ ትገርማላችሁ። ልቦና ይስጣችሁ ለማለት በማንኛውም ዘመን ታቁኛላችሁ። በጌታ ስለሆንኩ እንጂ ድሬዳዋ መወለዳችሁን እንድትጠሉ ታደርገው ነበር። መፈጠራችሁን እንድትጠሉ ታደርገው ነበር። የሱሰኛ በጣም ሱሰኛ የጫት በሉ የሲጋራ በሉ የሺሻ በሉ የመጠጥ በሉ የምን ሱሰኛ ጎተራ ያለበት ክልል ድሬዳዋ ከተማ ድሬዳዋ። አሁንም የድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉም ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ስትጥሩ የሚጥላችሁ የሚሰብራችሁ የሚከታተሏችሁ ሰዎች አሉ። ይቅርታ ጠይቃለች። የአፍ ስህተት ነው፣ አለቀ። መዘጋት የሚችል ነገር ነው። ከዚህ በኋላ ግን ነገሩን አታክሩባቸው። እነዚህ ወጣት ላይ ነገር የምታከሩት እናንተ ናችሁ። እናንተ በሶሻል ሚዲያ 13 ዓመት የበሰበሳችሁ በስድብ አፋችሁን ያገማችሁ እናንተ ናችሁ። ሁል ጊዜ ጌመሮች ላይ እንደዚህ መጥተው በስነስርዓት የሚጫወቱ ልጆች ላይ ነገር የምተበትቡት እራሳችሁ ናችሁ። ውሸታም ናችሁ። አታዝኑላቸውም። ከሃዲ ጆን ዳንኤልን ይኸው አሁን የት ነው ያደረጋችሁት? ከሃዲ ናችሁ። ጆን ዳንኤል ያውላ ተከታይ እንዳለው ያውላ ወዳጅነን እንዳላችሁት ልክ እስር ቤት ሲገባ ሁላችንም ከሀስከፐ እኔ እንደውም ከጆን ዳንኤል ጋር ተጣልቼ እንኳን አልስማማ ምን አልልም አልስማማ ማናወራም ተጣልተን ነው በዛ የገባው። እንደዛ ሆኖ ግን በጣም ማርያምን ያሳዝነኝ ነበር። ሁላችሁም ማን ይሄ እቴቴ የሚባለው ግን ነገር ሲያከርበት የነበረው እሱ ነው። ገብቶ ዘራፍ በል መጨረሻ ላይ ወጥቶ ደግሞ እንዴት አየር መንገድን ይናገራል ብሎ ያዞረበት ሱን ዛሬም ጃኒ ላይ መጥቶ የድሬዳዋ ህዝቦች እንዲህ ናችሁ እንዲህ እያለ ይሳደባል። ከፖለቲካ ጋር ያያይዘዋል። እዛ ምድር ላይ ምንድነው እቺ ልጅ የሚሏት? ይሄ ማለት እኔ አልፈልግም። ግን ልጅቷ ላይ ሌላ ነገር አተብትቡባት። በቃ 4 ነጥብ አተብትቡባት። ቢያንስ እንኳን እስኪ ይረጋጋ ነገሩ። ወዲያው ነገር አፋችሁን ትከፍታላችሁ በእናንተ ምክንያት። እንዴ ጓደኞቿ እኮ አብረዋት የሚጫወቱት እኮ አፋቸውን እኮ አልተነፈሱም እኮ። የሚያውቁት ነገር ቢኖር ነው። ታውች ልጅ ላይ ሌላ ተጨምሩባት 4 ነጥብ። ይሄንን ነው እኔ የማውቀው። እኔ ለዋሻችሁ አልፈልግም። ምንም ድብብቅ የለውም። በቃ ለዋሻችሁ አልፈልግም። ትላንትና ሰምቻለሁ። የሰማሁት ግን ጆን ዳንኤልን ልትጠይቅ ስትል እንደተያዘች ነው የሰማሁት። ካስታወሳችሁ ላይቭ ላይ ሆኜ ላይቬን ዘግቼ ወጣሁኝ። ማታ ላይ ላይቭ ላይ ሆኜ የመጀመሪያው ላይቭ ላይ ማታ ቡና እያፈላው
ላይቭ ላይ ሆኜ ላይቬን ዘግቼ ወጣሁ። ገባችሁ? ግን እኔ እዚህ ውስጥ መግባት አልችልም። መግባት እንደማልችል ተነግሮኛል። ሶኒ ጉቺ እያላችሁ እንዳትሉ። ከራሴ ችግር በላይ ለማንም ችግር መቆም አልችልም። ገባችሁ? እጅ ልጅ በድሬ ጉዳይ ነው የሚል ነገር አልሰማሁም። ጆን ዳንኤልን ልጠይቅ ስትሄድ ተያዘች ነው። ቴክስትም ኤቭሪቲንግም አለ። ከዛ በኋላ ማድረግና ማጣራት የምችለው ቦታ ደወልኩኝ። በድሬዳዋ ኬዝ መስሎኝ ማታው ነው ደውያለሁ። በሰማው ሰዓት ወጥቼ ነው የገባሁት። ኪኪን ደውዬ ነግሬሻለሁ አይደል? ደወልኩኝ ድሬዳዋ ብዬ ደወልኩኝ። እማቃቸው ልጆች ጋር ደወልኩኝ። ደውዬ ስጠይቅ የተሰጠኝ መልስ የምናውቀው ነገር የለም። በእኛ ኬዝ ኢቨን መያዟን አናውቅም። እንደዛ ነው እንዴ? አናውቅም። እስኪ ጠያይቀው ሲነግሩኝ እስካሁን የታወቀ ነገር የለም። ግን የድሬዳዋ እናቶች ኮምፕሌን አቅርበዋል። እያለቀሱ ጥያቄ ጠይቀዋል። ይህንን እንዳትረሱ። ልጆቻችንን እኛንም የሚያወርድ ንግግር በየሚዲያው ዓለም በሚያየው እንትን እየተዋረድን እየተሰደብን ለምንድን ነው ዝም የምንባለው የሚል ጥያቄ ከ2 ቀን በፊት ምናምን ጠይቀዋል። አስተዳደሩ የሰማሁትን ነው የምነግራችሁ። አስተዳደሩን ጠይቀዋል። እንግዲህ ያው የሰማሁትን ኢንፎርሜሽን ነው። እኔ በቦታው ላይ አልነበርኩም። እኔ ደግሞ እንደ አንድ የሚዲያ ሰው አጥፍታለች ከአቋሜ ፉቅቅ አልልም ጋይስ። በጃኒ ኬዝ ከአቋሜ ፉቅቅ አልልም። ልክ አላደረገችም፣ ይቅርታ ጠይቃለች። 2 ቪዲዮ ሰርታለች። እኔ ምን ነው ማለት የምችለው? ይቅርታ ከጠየቀች ወዲህ በዚህ ልክ ቪዲዮ ሰርታ ይቅርታ ካለች ወዲህ አንዳንዴ ጋይስ ኢትዮጵያ መኖር በቃ ኢትዮጵያና አረብ ሀገር ካለ ለየትኛውም ነገር አድቫንቴጅ ነው ሊይዙብን የሚፈልጉት። ለምን ፍሬን አልያዛችኋት? ለምን ማኛውን አልጠየቃችሁ? ባለጌዎች ናችሁ። እናት የምትሳደቡ ናችሁ። ሐረርጌና ድሬዳዋ የታወቃችሁ ናችሁ ብሎናል አይደል? ማኛ ፍሬ ማን ኮመንት ተናገሩኝ ብላ በዛ ልክ ሰድባናለች። እኔ አይኖ የድሬዳዋ ልጆች አሁንም ይሄን ስናገር ይደብራቸዋል። አይኖ የድሬዳዋ ልጆች ይሄን ስናገር ይደብራቸዋል። ኦሬዲ ደብሬያቸዋለሁ። ግን እኔ ለገባኝ እውነት ነው የምቆም። ለማንንም አይደለም። ማናችሁም አታኖሩኝ። ቱዘ ኤክስትሪም ነገሮች ከገፉ ወይ የሆነ ጫና ሊፈጠርብኝ ምናምን ነው የሚችለው። ኢትስ ኦኬ አይ ዊል ቢ ሃፒ። እንደውም ከዚህም ሀገር ለቀቄ ልሄድ ስለሆነ ኢትስ ኦኬ። ግን ቱ ቢ ሆነስት ልጅነቷ አያሳዝን? ልጅነቷ አያሳሳ? ከሆነ በድሬዳዋ ኬዝ ከሆነ የያዛችኋት ምንም እርግጠኛ አይደለሁም። የማውቀው ነገር የለም። ጆን ዳንኤልን ልትጠይቅ ስትሄድ ተያዘች ነው። ግን ከሆነ እዚህ ጋር እንደሚባለው ጉርሻ እንደፖሰተው ምናምን ከሆነ አይ ሆፕ ሶ እመኛለሁኝ። ይሄም ይሆናል ብዬ አስባለሁ። ለምን መሰላችሁ? የኛ የከተማችን አስተዳዳሪ በጣም መልካም ሰው፣ በጣም ትሁት፣ በጣም አዛኝ፣ በጣም አስተዋይ፣ አርቆ አሳቢ፣ ሁሉ እኩሉ ነው። አስተዳዳሪያችን በዚህ ልክ ጀግና ነው። ጌታ ምስክሬ፣ ለሁሉ እኩል የማንንም እንባ ያበሰ ሰው ነው። ማንንም ዝቅ ያላደረገ አስተዳዳሪ ነው ያለን። አሁንም ቢሆን ፎር ሹር መልክቴ አንተ ጋር ይደርሳል። እርግጠኛ ነኝ መልክቴ አንተ ጋር ይደርሳል። ልጅነቷን አይተክ ጥፋቷን ተቀብላ ከአንድም 2 ቤት ይቅርታ መጠየቋን አይተክ ቪዲዮ ሰርታ ይቅርታ መጠየቋን አይተክ አስተምረክ ሁለተኛ እንዲህ አይነት ስህተት ውስጥ ኢትዮጵያ ያሉ ቲክቶከሮችም ሆኑ ከሀገር ውጭ ያሉ ቲክቶከሮች እንደዚህ አይነት ስህተት ውስጥ እንዳይገቡ አስተምረክ። እንግዲህ በእኛ ኬስ ከሆነ የተያዘችው ጃኒ እንደተባለው በድሬዳዋ ኬስ ከሆነ የተያዘችው አስተምረክ ልቀቃት ነበር። ደግሞ ፎር ሹር ይሄን ታደርጋለህ።